ይህ ኢትዮ ዴሊ ኒውስ ነው። ወቅታዊና አዳዲስ መረጃዎች እንዲደርሳችሁ ይህን የዩቲዩብ ቻናል ሰብስክራይብ እና ላይክ እያደረጋችሁ ተከታተሉ። የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ በመጪው ሰኔ 1 ቀን በሚካሄደው የኢትዮጵያ የ2026 እንደ አውሮፓውያን አቆጣጠር ጠቅላላ ምርጫ 73 አባላት ያሉትን የአፍሪካ ህብረት ታዛቢዎችን ልኡካን እንዲመሩ ተሰየሙ። የአፍሪካ ህብረት እንዳስታወቀው በኬንያ የሚመራው ይህ የምርጫ ታዛቢ ልኡካን ቡድን ከምርጫው ቀደም ብሎ አዲስ አበባ መግባቱ ተሰማ። እንደ ህብረቱ መግለጫ ይህ የአጭር ጊዜ ታዛቢ ልኡክ ከ37 አገራት የተወጣጡ 73 አባላትን ያካተተ ሲሆን ከነዚህም ውስጥ 61 በመቶ የሚሆኑት ሴቶች ናቸው። ልኡካኑ ስካይላይት ሆቴልን ማዕከል በማድረግ የሚሰሩ ሲሆኑ በመላው ሀገሪቱ በሚገኙ የምርጫ ጣቢያዎች ተሰማርተው ምርጫውን ይታዘባሉ ተብሎ ይጠበቃል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የሚያስፈልገውን ዝግጅቶችን ማጠናቀቃቸውን አስታውቀዋል። ይሁን እንጂ በአማራ ክልል የሚገኙ 8 የምርጫ ክልሎች ድምፅ አሰጣጥ ሂደቱ ተራዝሟል።